ምስኪን እንግዲህ በሀዊ ቦታ ይሄ ነገር ለሮዛ ቢሆን የቀረበው ሮዛ ብትሆን በሷ ቦታ የነበረችው ሮዛ ባንዴ ነው የምትስማማው በዚህ ነገር ማለት ነው። በአንድ ቃል ትስማማለች። ለምን ምስኪን ነች። ሱመያን ትወዳለች፣ ልጆቿን ትወዳለች፣ ሰኢድን ትወዳለች። ለዛ እሺ ነበር የምትለው ማለት ነው። እቺ ግን እንዳያችኋት እናቴ አንጠረጠራት እኮ። እንግዲህ ሮዛና ሰኢድ ለሀዋ ፈተና አቅርበው ሀዋ ደግሞ በሚያሳዝን ሁኔታ ሰርግ ሊደረግላት ነበር ፈተናውን ካለፈች። ግን ሰርጎ አለፋት ማለት ነው። ካሜራ የሌለ መስራት ያላለችውን ነገር ለሰኢድ እያለች ነበረ። ግን ደግሞ ካሜራ አስቀምጠው ነው እንደዚህ ጉድ ያደረጓት ማለት ነው። እች ልጅ ግን ማለት ነው የእውነት መጀመሪያ ካንተ ምንም አልፈልግም እንደዚህ ያልም እያለች አልነበር? ዛሬ ላይ ግን እዩ ስራዋን። የእውነት በሰኢድ ቀንታ ነው ሱመያ እነሱ ጋር እንድትመጣ የማትፈልገው ወይስ ከሰኢድ የምትፈልገው ብሩን ነው? አቤት ምላስ፣ አቤት ምላስ፣ አቤት ምላስ። እንግዲህ እንዳያችኋት እንደሰማችኋት ፈተና ማለፍ አልቻለችም። ምክንያቱም ሮዛ ሱመያ ልመጣ ነው ብላሻለች ምናምን ስትል የሌለ ነገር ነው ያለችው ማለት ነው። ግን ለሰኢድ ደግሞ የሌለ አወራች። አይገርምም? አቤታዊ ምላስ ምላስ ጉደኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብዬላችኋለሁ። እንግዲህ ሀዊን እንዳያችኋት ሰኢድና ሮዛ ፈተና አዘጋጅተውላት ነበረ። ፈተናው ደግሞ ሱመያ ሀዊ ትውጣና ከዛ ቤት እኔ እመጣለሁ እመለሳለሁ ወደ ቤት ብላለች ምናምን ብለው ያው መጀመሪያ እንዳያችሁት ሮዛ ብቻዋን ስታናግራት ሀዊ የሌለ ነገር ነው ያወራችው። ከዛ ድንገት ሰኢድ ሲመጣ ልብሴን እየተመሰጋገነ ነው አውሽ ምናምን እያለችኝ አለች ማለት ነው። ግን እቺ ልጅ ሰኢድን የእውነት ትወደዋለች ወይስ ሰኢድን ለሀብቱ ነው የምትወደው? ብሩን ነው የምትፈልገው ከሱ ወይስ ሱመያና ልጆቹ እሱ ጋር እንዲገናኙ አትፈልግም? ይሄንን ሀረካት እንግዲህ ማለት ነው ምንድነው ያለችው እሷ እነሱን በጭራሽ የሌለ ነገር እንግዲህ አስቡት። ከፈለገች ጎንደር ከፈለገች ባህር ዳር ትከራይ እንጂ አዳማ ብቻ ነው እንደዚህ ያለው ሀገር። የምትፈልገው ባጭሩ ምንድነው ከመጀመሪያውም እሱ ጋር አንድ ቤት ውስጥ መኖር እስከምትጀምር ነው እንጂ ዛኔ ራሱ እኔ ካንተ ምንም አልፈልግም አንተነትን ብቻ ነው እንጂ ምናምን ስትል የነበረችው እውነትም ውሸት ነው። አያችሁ አስለን ሲፈጠር እሱን የሚጠቁ ሴቶች በሙሉ አደህተው ለመሄድ እንጂ ሌላ ምንም ነገር ከሱ አይፈልጉም። አሁንም ደግሞ እችኛዋ እያለች ያለችው ያኔ ሚስቱ ወደሱ እንዳትመጣ ልጆቹ እዛ አካባቢ እንዳይጠጉባት በምንም ተአምር እሱና እሷ ተገናኝተው የእሷን አላማ እንዲያበላሽባት ማናቸውም አትፈልግም እንጂ ብትፈልግ ኖሮ እንደ መጀመሪያው እንደ እውነቱ መጀመሪያ ሱመያ ትምጣ ችግር የለም እንዳለችው ቢሆን ኖሮ ገና ሲወራልሽ በሀሳቡ ተስማምተሽ እንትትይ ነበረ። ግን ሮዛ ብትሆን አሁን በሀዋ ቦታ ይህንን ነገር ትቀበላለች። ለምን ሮዛ እንደምታወት ምስኪነት ምንም አታውቅም። የዋ በለዋ ላይ ራሱ ሌላ አራተኛ ሴት ቢደርም ምንም የምትል ሴት አይደለችም ከምስኪንነቷ የተነሳ። በዛ ላይ በዚች አማርኛዋ ቅጭ 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 እያደረገች ታሳዝናለች ማለት ነው። እንግዲህ ሮዛ ብትሆን ይሄንን በሀዊ ቦታ ሆና ይሄንን ነገር ይሄ ሀሳብ የቀረበላት ማንኛውም ሰው ቢያቀርብላት ይሄንን ነገር ሮዛ እሺ ነው የምትለው። ለምን ሮዛ ሱመያን ስለምትወድ ሰኢድን ስለምትወድ ልጆቹን ስለምትወድ በሱ ትዳር ትስማማለች ማለት ነው። ሀዊ ግን ይኸው እንዳያችሁት ገና ትመጣለች ስለተባለች ሌላ እንትን ጉርጓር ትፈራለች ሌላ ችግር ለመፍጠር። ግን ሮዛ የምስኪንነቷ ጥናት ግን አንድ ቀን እንደምታስታርቃቸው ተስፋ አደርጋለሁ። ምስኪን ናት በጣም በዚች በሀዋ ቦታ ሮዛ ብትሆን ሁሉንም ነገር ተቀብላ በአንድ ቀን እንደምትስማማ በአንድ ቃል እርግጠኛ ነኝ ማለት ነው። ግን በጣም ምስኪን ናት።
ሆዴና ምንድነው ያለችው ሀዊና አጠገቤ ከዳበስክና ከሰም ሆዴና ራሴ ይቆርጠኛል አለች ማለት ነው። በዚህ አማርኛው እንደዚህ እያደረገች ያዞርና ራሴ ይቆርጠኛል። ሆድሽ ነው ያዞርሻል? ራሴ ይቆርጠኛል። ገለበጥሽው። ራሴን ያዞረኛል፣ ራሴን ያመኛል፣ ሆዴን ይቆርጠኛል በይ። ሆዴ ይዞረኛል፣ ራሴ ይቆርጠኛል። ራስሽን ይቆርጥሻል? አዎ። ቁርጠት አለ ራስሽ ላይ? አዎ። አይዞሽ ይለቅሻል። እስኪ አዊ ተራይ እንዴት ኖሩ በዚህ እቺ እኔም ራሴ ወጃኒ ወጃሽ እኔ ቆይ ልንገራችሁ። አንቺ ሰው ጋር ሲሆን እንጂ እኔ ጋር ጸጥ ነው የምትለው። በአንድ ጥፊ ዝም ሳይለንት ብላ ነው። ካራማ እንደዛ መራ አይባልም። አሁን እሱን ስሚ ልንገርሽ። እኔ አዊ አንቺ ዝም በይና እስኪ ሮዛ ትንገረኝ። ተፈረጊው ሳይዶ እሺ ምን አለች? እሰማማል ችግር የለም። እሺ ሱመያ ምን አለች? ሱመያ በዚህ ከአዊ ጋራ አይኖርም። አዊ ቤት ሌላ ቤት ኪራይ ፈልጋ እኔ ይሄ ቤት ሊገባ ነው ልጆችም ልምጠ ጠፋ አማርኛ አልገባኝም። እኔ ፊት ለፊት እና ሀዊ በዚህ አያርጋም። ይሄ ጥሩ አይደለም። አዎ አነካካትም። አይዞሽ በነካካት ምን ችግር አለው? ኧረ ሰይድ እንደዛ አይባል። ወላሂ ልቤ ይለቃለቃል እንደዚህ አይባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ከሮዛ ጋር ተመልሰን መጥተናል። በያላችሁበት ሰላማችሁ ይብዛ። እስኪ ሮዛ ሰላም በሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። እያላችሁ ሰላማችሁ ይብዛ። ጤናችሁ እያላችሁ ሳይሆን በእያላችሁበት ሰላማችሁ ይብዛ። ያላችሁ ቦታ ሁላችሁም ጤና ልብዛ። አዎ አንቺ ነሽ በጁ ጤናውን ይበዛው። ጤናውን ይበዛው አንቺ ነሽ በጁ። ጤናን ልብዛላችሁ። ዛሬ መተናል እኔና ሰይድ በይ። እኔና ሰይድ መተናል። ኦኬ ለአማርኛ ትንሽ ለማቆት ጎበዝ። አዎ እየተመርሽ ነው? አዎ እየለመድሽ ነው? በቃ አንድ ፊራ ይለመዳል አማርኛ። በቃ እንደዛ ነው። እና ውድ ቤተሰቦቻችን ዛሬ ለምን ተመልሰን መጣን? እስኪ ሀዊ ትንሽ እምቡር ትላለች አለ አይደል? ፎቶውን ከሰባበረች በኋላ ትንሽ የሱመያ ጥላቻ ያለባት ትመስላለች አይደለ? እኔ እንደዛ ነው አየችው። የሱመያ ጥላቻ አለበት ትመስላለች። ሱመያ መጀመሪያ ሰሞን ያው ችግር የለውም ሱመያም ትምጣ ከፈለክ አራት ማግባ ምንም ሆነ እኔ ብቻ አሁን ከምትጎዳ ካንተ ጋር እኖራለሁ ነው ያለችው። እና እሷን መፈተን ይፈልግ ነው። ደረገች እድሜህን እንኳን ታስረዝማለች አይደለም በነገር ታንገበግበች። ግን እናቴ ቃጠሎ የሆነች ልጅ ዝም ብላ እንዳቃጠለች መጨረሻችሁ ምን እንደሚሆን አላውቅም። ግን ምስኪን ሮዛ ከእውነትም በጣም ምስኪን ናት። እስኪ አሁን እቺ ልጅ ይሄንን እንደዚህ ካደረገች ነገ አሁን ሱመያ ወደዛ አካባቢ እንደው ብትሄድ ራሱ ሱመያን ብታገኝ ሱመያ ፈሪና ደካማ ብትሆን ሱመያን አስራ ትገርፋለች። እቺ ሰይድን ዙራችሁ እንዳታዩ ብላ አስራ የምትገርፍ ሴት ናት ማለት ነው። ከብደቷ የተነሳ ከብደቷ ጭምር ግን ሱመያ ብላ ስለምትገርፋት እንደው አያሳስብም አያስፈራም እንጂ እቺ ማድረግ ራሱ የማትችለው ነገር አይኖርም። በዚህ ምላስ በዚህ መንጣጣት ከባድ ነው። ብቻ ይሄው አሁን ሰርጉ ቀረባት ማለት ነው። አሁን ይሄን ፈተና አልፋ በሆን እቺ ሰርግ ሊደገስላት ነበረ። ሰርፕራይዝ ልትደረግ ነበር። በስማት ሱመያ ወደ ቤት ይመለሳለች። ወጣ ትፈልጋለች። እንደዛ ይሻላል እንዴ? እና እስኪ ምን እንደምትል በቃ ይሄማ ብዙ አማርኛ ስንት ኪሎ ገዝቼ ነበር ደድም ሀዊ አይጠጋም። እኔ ጠጋ ሀዊ በዚህ አንተ በዚህ ፈበላ አልገባኝም።
እኔ ፊት ለፊት እነ ሀዊ በዚህ አያደርግም። ይሄ ጥሩ አይደለም። አዎ አነካካትም። አይዞሽ በነካካት ምን ችግር አለው? ኧረ ሰይዶ እንደዛ አይባልም። ወላሂ ልቤ ይለቃለቃል። እንደዚህ አይባልም። እንደዚህ ሳይ ሆዴን ያዞርና ልመለስ አለች። ምን ችግር አጋጥሞት ነው? ቆይ ምንም ችግር የለም። አንቺ ዝም በይ። ሰይዶ ይጠይቃል። አንቺ ዝም በይ። ሰይዶ ይወድሻል። ሱመያ ምን ነው ራባት ቸገራት? የምትጠጣው ነገር አጣች፣ የምትበላው ነገር አጣች። ምን ታዲያ ለምን ምረብሽ መታሷ? ሱመያ የሚበላ የሚጠጣም አለ፣ ግን ሰይድ ሊበላ ነው ወይ? ሰይድ ልትበላ? ምን ነው ሰጅ ምንጭ ነው ሰይድ የምትበላው? ሰይድ ትበላት ዘውጅ ባለ ነው። ምን ተበላተው ተለያዩት እና ታዲያ ምን አሁን ማን ይበላው? ሊገባ ባቻ እንደዚህ ሊበላሉ ነው። አዎ ጥሩ። ከዛ አሁን እኔ ሰይድ ይነገራለሁ ትምሮዛ ግን አልሆነም ማለት ነው። ፈተናውን አላለፈችም። ካሜራውን አይታ ቢሆን መቼም ጠርጥራ ቢሆን እርግጠኛ ነኝ እነሱ ካሰቡት በላይ ሆና ፈተናውን ታልፍ ነበረ። ምንም ቢሆን ምን እነሱን ታስደምምና ታስገርም ነበረ። ለምን እንግዲህ ይህንን ቅጥፍጥፍ እዛው ካሜራ ተቀምጦ እዛው እሱ ስላልነበረ አበባን አድርጌ ፈርሼ እንደዚህ ብዬ እንደዚህ አርኪ ሱመያ እንቀበላለሁ ችግር የለውም ብዬ ነው ያልኩት አለች ማለት ነው። አንድ ክፍል ቤት ተከራይተን እናኖራለን አለች እኮ። አንድ ክፍል ቤት በግናቸው እንደ ልጆቿ እነሷን የምታጉሪ ወረቀስ አንድ ክፍል ቤት ላንቺ ይበቃሻል። ከምላስ ጋር እየተንጣጣሽ ከግድግዳው ጋርም እየተጋፋሽ እየተዋጨች ትኖሪያለሽ። እንደው ጉደኛ ልጅ ናት። አትገርምም? ግን ምስኪን ሮዛ በዚህ ትላለች እሷ እንትን ለማለት እንግዲህ አሁን ደግሞ ሮዛን ዝታለች። ሮዛ ላይ ደግሞ ዝታ ነው የሮዛን ተንስታ ትታቸው ሄደችው ማለት ነው። እንግዲህ ወይ በቀጣይ ሮዛን ደግሞ ደበድባለሁ ትላለች። ለምን እሷ ከድብድብና ከምላስ ውጭ ምንም አታውቅም። ሮዛ እንኳን ይሄን ሁሉ ታዝባ በዚህ ያለች እኔ እንዴት አወራለሁ እኔ እንድታወራለሁ ራሴ ያዞራል አለች። ሁለቷን ነው ራስ ታዞራለች። እናት አይደለም አጠገቧ ሆነሽ በስልክ ራሱኛ እዚህ ከፍተን ለምናያትና ለምንሰማት ራስ ታዞራለች። ምላሷ ወይ ምላስ አይደለም። ታደለሽዋል፣ ተሰጥሽዋል። ጥሩ ነው እንደዚህ ተንጣጭ። ጊዜው ካልተንጣጡበት አይተውም አያሳልፍም። ለዛን እየተንጣጣሽ አሳልፊ ማለት ነው የምትፈልጊውን ነገር እና በዚሁ አጋጣሚ እንግዲህ እንዳያቸዋት የአቶ ሰይድ ሚስት ወይ ሚስት ናት ወይ ያላውቅም እንደሆነች ግን ባላውቅም እንደምታዋት ናት። ለሰይድ የምታዝን ሴት በቃ አክበራ ሁሉ ነገር ሆና እኔ ከሰይድ ምንም ነገር አልፈልግም፣ አንተ ብቻ ደስተኛ ሆነ እንድትኖር፣ አንተ ብቻ ደስቀህ እንድትኖር፣ ሁሉን ነገር እንድትረሳ ነው የምፈልገው ምናምን ብላ የመጣችው ሴት ይሄው እንግዲህ ዛሬ ላይ ደግሞ እንዴት እየሆነች እንደሆነ እንዴት እያደረገች እንደሆነ እያያችኋት ነው ማለት ነው። አይደለም ሰይድን ሰው ልታስረሳ ቀርታ አይደለም የብስ እየተንጨረጨረች የብስ እየተንጠጠች ሰውየውን ሌላ ነገር እንዳስብ ታደርጋለች ማለት ነው። እቺ አይደለም እናቴ በጥፊ አይደለም በኤሌክትሪክ ራሱ በሶኬት ብትገረፍ ከዚህ ምላሷ አትቆጠምም። ለምን? ይሄ ተሰጥኦ ነው፣ ተፈጥሮ ነው። ይሄ በቃ እንደዚሁ ቀስ ብላ ማውራት ሳይሆን ተተተተተ በማለት ስለምታምን خلاص ይሄ ተተተተታው በቃ አይተውም።